ገና አይደለም እንዴ? የሆነ እየተብሰለሰልክ ያለ ትመስላለህ። ቆይ ተፈታሽ ደስተኛ አይደለም እንዴ? ወይኔ እረስቸው። አንተ ለካ ስትፈታ ትክክለኛዋ ገዳይ ሚስት ታስራለች ለካ። ሀብል ነፍሰ ገዳይ አይደለችም። ይሄን ደግሞ አንቺ በደንብ አድርገሽ ታውቂያለሽ። ዋሻው እዝራ ምን ሆነሃል? እያሰብክ ተናገር እንጂ። እኔ እኮ ምንም ቢሆን አክስት ነኝ። ቢገባሽ እኮ አክስት ማለት ልክ እንደ ሁለተኛ እናት ነበረች። አንቺ ግን ጭራሽ ለዚህ ቤት ጠላት ነው የሆንሽው። ቆይ አልገባኝም። ቆይ ከምን ተነስተህ እንደዚህ ከፍ ዝቅ አድርገህ እየሰደብከኝ ያለው? ከየትኛው ልጀምርልሽ? የአባቴን ንብረት ለመውረስ ብለሽ ማህደርን እዚህ ቤት ሰራተኛ አድርገሽ አመጣሽ። ደግሞ ያችን አስገድለሽ በዚች ምስኪን ሴት ለማሳበብ ሞክረሽ። ቆይ የትኛው ክፋትሽ ነው? ማግኘት ብላ እዚህ ቤት ሰራተኛ ሆና መጣች። አለቀ። አጸደ ምን አለ የቅጥፈትሽ እንኳን ቢበቃ። ደህና ነሽ? ምንድነው እንደዚህ የተጎሳቆልሽው? እውነት አሳዝኝኝ እንዴ? ለምን አታሳዝኝኝም? ቆይ ለመሆኑ የተቀጠረልሽ ጠበቃ በደንብ አወራሽ? አወርቻለሁ። ከዚህ እንድትወጪ የምችለውን ሁሉ አድርጋለብኛል። ከተማ ላይ አለ የተባለ ጠበቃ ነው። እዝራ ግን ለምንድን ነው ይህ ሁሉ ነገር እያደረግ ያለው? ደግሞ እኔ ዝም ብዬ አልተቀመጥኩም። ማለት የምችለውን እያደረኩ ነው። እኔ እኮ አታላይ ሴት ነኝ። ረሳው እንዴ? እኔ እኮ ነኝ። እባክሽ አብል፣ አሁን ይህን ነገር በዚህ ጊዜ የምናወራበት ሰዓት ላይ ነው? ቦታ ብዬ ከተጠራው ብዙ አመት ቆየ። ቆይ አንቺ ማንሽ? እኔ ከዛሬ 23 አመት በፊት አንቺ የምትሰሪበት ሆስፒታል ውስጥ ልጄን ጥያት የሄድኩት የሀብል እናት ነኝ። ብቻ ይህን ያደረግሽልኝን ውለታ እንዴት አድርጌ በምን መንገድ ልከፍልሽ እንደምችል አላውቅም። ኧረ አንቴ ዋናው ፍቅራችን እኮ ነው። እዝራ አሁን ላይ እስር ቤት ነው ያለችው ማለት ነው። አቶ ባይሉ ደግሞ ያለ ጥፋቷ መታሰር የለባትም በማለት ትልቅ ጠበቃ በብዙ ብር ገዝቶላታል። አሁን ላይ እዝራ በጣም ተናደዋል። አብል በመታሰሯ ማለት ነው። የአጸደና የሜርሲ ሴራ መሆኑን አሁን ላይ ለእዝራም ገብቶታል። እቺ አጸደም እንግዲህ ሁሉ ነገር ነው እያደረገች ያለችው። ምን ነው ደህና አይደለም እንዴ? እህትክ ስለተፈታች ደስተኛ አይደለክም እንዴ? ውይ ረስቼ ለካ ረስቼ ነው። እህት ስለተፈታች ትክክለኛ ገዳይ ሚስት ታስራለች ለካ አለችው። እዝራም በጣም ተናደድና አብል ገዳይ አይደለችም፣ ይሄንን ደግሞ አንቺ በደንብ ታውቂያለሽ፣ ዋሻው እንዴ ይላታል። እዝራ ምን ሆነሃል? እያሰብክ ተናገር እንጂ እኔ እኮ ምንም ቢሆን አክስት ነኝ እያለች እያስመሰለች ነው ያለችው ማለት ነው። አሁን ላይ ገባሽማ አክስት ማለት ልክ እንደ ሁለተኛ እናት ነበረች። አንቺ ግን ጭራሽ ለዚህ ቤት ጠላት ነው የሆንሽው ይላታል። ቆይ አልገባኝም። ከምን ተነስታክ ነው እንደዚህ ልትለኝ የቻልከው? የትኛው ሊጀምር? ጠላቴን ንብረት ለመዝረፍ ብለሽ ማህደርን ሰራተኛ አድርገሽ አመጣሹ። ያችን አስገድለሽ ለዚች ምስኪን ሴት ለማሳበብ ሞከርሽ። የትኛ ክፋትሽ ነው? እኔ ማህደርን እዚህ ቤት አላመጣዋትም። ማህደር ከድሮም ከአንተ የአይን ፍቅር ነበራት። አንተን ለማግኘት ብላ እዚህ ቤት ሰራተኛውን አመጣች። ታዲያ ምናለ አሁን እንኳን ብትቀየሪ። እርግጥ ነው ማህደር ተብዬዋ በጣም ቆንጆና የዋ ስለነበረች እናም እኔም ከአንተ ፍቅር እንዲይዛት ትንሽ አግዣት ነበር አለችው። እዝራም በጣም ደነገጥና አግዣታለሁ ወይስ እዛ ነገር ውስጥ በግድ አስገብቻታለሁ እያልሽ ነው ይላታል። ወይ ይህ ተረት ተረት የማምንሽ ነው እንዴ የምመስልሽ አላት ማለት ነው። አሁን ላይ እዝራም እንግዲህ የእነሱ ሴራ እንደሆነ በደንብ ገብቶታል። እዝራ አትስደመኝ እያልኩ ነው። መሳደቤ ነው የገረመሽ? ገና ከዚህ ቤት እንድትባረሪ ነው ማደርግሽ አላት። እንዴ አንተ ማን አባክ ሆነክና ነው ከወንድሜ ቤት የምታባረረኝ አለችው። ረሳሽ እንዴ? አሁን እኮ እያስተዳደርኩሽ ያለሁት እኔ ነኝ አላት።
መጀመሪያ ላይ ግን የእነሱ ወሬ በመስማት አብልን ሲያስለቅሳት ነበረ ማለት ነው። አሁን ላይ እውነት ገብቶታል እና አሁን ወደ እነሱ ዞረዋል። ሜርሲና አጸዳ አሁን ላይ ተመካክሮ እንግዲህ አዝራን ወንድማቸው እንዳልሆነ በጉዲፈቻ እዛ ቤት እንደገባ ለሜርሲም ነግራታለች ማለት ነው። አሁን ላይ ሜርሲ በጣም እያዘነች ነው ያለችው። እውነተኛ ወንድሜ መስሎኝ ነበረ በማለት አብልም እንግዲህ ያለ እናት እንዳደገች እና እዝራም ደግሞ እንደሷ ያለ እናት እንዳደገ ለአብል ሲነግራት አሁን ላይ ታስፈልገኛለህ፣ እኔም አስፈልግሃለሁ በማለት አብልም እዝራ ጎን ለመቆም የመከረችውን ያለችው። እስር ቤትም ሄዶ ጠይቋታል ማለት ነው። አሁን ላይ እዝራ በአብል ፍቅር ተይዟል ማለት ነው። መጀመሪያ ላይ ግን የሜልስና የጸደይ ወሬ በመስማት ነበረ እሷን ሲያሰቃያት የነበረ ማለት ነው። ሁኔታውን ሲያውቅ ግን በጣም የምጸጸት ይመስለኛል። እንግዲህ የሰው ወሬ ተከትለን ሰው ላይ መፍረድ የለብንም ማለት ነው። እዝራም የእነሱ ወሬ በመስማት ነው አብል ያለ ጥፋቷ ሲያሰቃያት የነበረ። ነገር ግን አሁን እንጀራ እናቴ ከዚህ ቤት ወጥታ አንቺ እንዴት ነው እዚህ ቤት የቀረሹ ይላታል። ጠፍ ብያካለሁ፣ በኋላ የምቆጭህን ነገር እንዳታደርግ። የሚቆጨኝ ነገር ምን እንደሆነ ታውቂያለሽ? አንቺን አክስቴ ብዬ የጠራውሽ ቀን ይላታል። እውነትም ይቺ አክስት አትባልም፣ ጠላት ናት እንጂ አስመሳይ። እንግዲህ ዋና ጦርነት አንተ ያስጀምረካል፣ እኔ ደግሞ ረግጬ ጨርሳለሁ እያለች አሁንም ሌላ እቅድ ለማቀድ እየሞከረች ነው ያለችው። መቼም ደግሞ አይሳካላትም ማለት ነው። አትፍረድብኝ፣ አባት ልሞት የቀረ ትንሽ ወራት ነው። ለዚህ ነው ሁሉም ነገር ለፍጥነት መሆን የነበረበት። መጀመሪያ ሜርሲ ግድያውን እንድትሳተፍ አደረግኩኝ፣ ወንጀሉ ጋር አነካካዋት። አብልም ደግሞ በነፍስ ማጥፋት ወንጀል አሳሰርኳት። ከዛ አባትክ ስሞት ቤተሰቦቼ ለእኔና ለሱ ያወረሱትን ንብረቴን ለራሴ አደርጋለሁ እያለች አሁን የሰው ሕይወት ለማጥፋት እየሞከረች ነው ያለችው። ይህ ሁሉ ለገንዘብ ብላ ነው እንግዲህ የገዛ ወንድሟን ሞት እየተመኘች ያለችው። አቶ እዝራም አሁን ላይ በጣም ተናደዋል ማለት ነው ባደረገ ነገር። አቶ ባይሉ ደግሞ መቼም አይሞትም፣ አሁን ላይ በጤና ላይ ነው ያለው። እሷ ግን ይሞታል ብላ የሞት ድግስ እየጠበቀች ነው ያለችው እና ከገንዘብ ይልቅ ቤተሰብ ይበልጣል። እሷ ግን ለገንዘብ ብላ ነው ወንድሟን እየሸጠች ያለችው። የወንድሟ ልጅም ወንጀለኛ ያደረገቻት ሜርሲ እሷን አምናት ነው እንግዲህ ማደርን የገደለቻት። አብል ለጊዜ ያለ ወንጀል ብትታሰርም አሁን ላይ እናቷ ከካናዳ መጥታለች እሷን ፍለጋ እና አብል ከዛ እስር ቤት በቅርብ ጊዜ ውስጥ ትወጣለች ብለን እናምናለን። አቶ ባይሉም እንግዲህ በትልቅ ገንዘብ ነው እንግዲህ ጠበቃ የገዛላት። እውነት መቼም ቢሆን ያሸንፋል። ለጊዜ ልታቀድ ትችላለች፣ መቼም ደግሞ አይቀናትም ማለት ነው። ውድ ቤተሰቦቼ ሀና አብልን ፍለጋ ከካናዳ ድረስ ወይዘሮ ምናን ቤት ጋር ሄዳ አብል ልጄ የት ናት እያለች እየጠየቀቻት ነው ያለችው። አብልም ደግሞ እስር ቤት ሆና ያለ እናቴ ነው ያደግኩት፣ እናቴን አፍቃኛለች እያለች እያለቀሰች ነው ያለችው። በህልምም እናቷን እንዳየች ነው ለእዝራ የነገረችው ነው እየነገረቻት ያለችው። አቤል አሁን ላይ እስር ቤት ነው የምትገኘው ማለት ነው። ወይዘሮ ሀናም ልጄን ስፈልጋት ነበረ ለብዙ ዓመታት እያለች እናት ልጄን አገናኝኝ እያለቻት ነበረ። በሌላ በኩልም ደግሞ እዝራ ደግሞ ቢኒ እስር ቤት ጠያቂዎቹ ስጠይቁት እየተከታተላቸው ነበረ። ቢኒም በምን ምክንያት እስር ቤት እንደገባ ቢኒን ጠየቃ የመጡ ሰዎች ወይም ደግሞ ለፍቅረኛው ምስጢሩን ስነግራት ቢኒ እዝራ እየሰማ ነበረ ማለት ነው። አሁን ላይ እሱ ሁሉ ነገር ካወቀ በኋላ ነው እውነቱን የሰማ። ኩኩሻ የምትባል የቢኒ ፍቅረኛም እንግዲህ እስር ቤት ሄዳ ሁሉም ነገር ያለው እውነት
ትልቅ ምስጢር ለቢኒ ነግረዋለች ማለት ነው። ኩኩሻ ቢኒን የት እንደምታውቀው ሁሉ ነግራለች። አሁን ላይ እስር ቤት ቁጭ ብላ እናቴ ናፍቃኛለች፣ ለምንድን ነው ወልደሽ የጣልሽኝ እያለች እያለቀሰች ነው ያለችው። እናቷን ለዘመናት ስትፈልጋት ነበረ። አሁን ላይ እናቷ ካናዳ አገር እንደምትኖር ምንም የምታውቀው ነገር የለም እና አብል የለችም፣ አቤል ጋር አገናኝኝ እያለቻት ነው ያለችው። ወይዘሮ ምነንም አቤል ነክስ ብላ ገዳሜ ብለ ሄዳለች፣ እቤት የለችም ትላታለች። 3 ቀን በኋላ ነው የምትመለሰው እያለች ነው እያስመሰለች ያለችው። አቤል ግን እስር ቤት ነው ያለችው ማለት ነው። በሜርሲና ጸዳ ባቀዱት ሴራ ነው አሁን ላይ እስር ቤት ያለችው ማለት ነው። የአቤል እናት ምን አልሽ ገዳም ትላታለች። እሷ ደግሞ አማርኛውን ቀይራ ልጅሽን እንዴት እንዳሳደግኩልሽ ስርዓቷ ምናምን እያለች ነው እያስመሰለች ያለችው ማለት ነው። ጠዋት ማታ ቤተክርስቲያን እንደምትሄድ ነው እየነገረቻት ያለችው። ስራም እንግዲህ ከቢኒ ፍቅረኛ ጋር ያለው ምስጢር በሙሉ እየጠየቃት እሷም እየነገረችው ነበረ። አብሮ ቁጭ ብሎ ሲያወሩ እያለ ወይዘሮ ምንን ደውላ እንግዲህ ሌላ እቅድ ልታቅድ ገንዘብ መስራት ትፈልጊያለሽ እያለቻት ነው ያለችው። ቤት ወርደት አቤል እኮ እዛ ኩኩ ጋር ነበረ። አቤል የኔ ውድ እሷም እንደለመደችው ገንዘብ ከፍላ ሰውን እያሰቃየች እኔና አንቺ ትልቅ ታሪክ ልንሰራ ነው ትላታለች። እዝራ እየሰማት ነበረ ማለት ነው። ወይዘሮ ምንን እንደሆነች የት ነሽ ትላታለች ማለት ነው። የትም ብትፈልጊኝ ታገኝኛለሽ በየቦታ እየሄድኩ እንደ ጫማ አልጠፋም ትላታለች። እዝራ እየሰማት ነበረ። ቆይ ህይወትሽን ለመቀየር ተዘጋጅተሻል አለቻት። እንግዲህ ኩክሻም ከሰው ጋር ስለነበረች ደሃ የሆነ ነገር ምናምን ብላ መተረት ጀመረችባት ማለት ነው። እሷም ህይወትሽን የሚቀይርልሽ ስራ አገኘውልሽ እያለቻት ነው ያለችው። ምን አስባ እንደሆነ አብረን የምናየው ይሆናል። ወይ ደግሞ የአቤልን እናት ለማሳገት አስባ ይሆናል ማለት ነው። እቺ ወይዘሮ ምንን የምትባል እዝራም ደጋግሞ እንግዲህ ስለ አቤል እየጠየቃች እዝራ ባላት ነገር ተናዳ እንግዲህ መጠጥ በጣም እየጠጣች ነበረ። ሜርሲም አክስቴ ምን ሆነሽ ነው እንደዚህ የምትጠጪ እያለቻት ነው የነበረ። ሜርሲም ምን ትጠጫለች ስትላት ውሃ መረጠች ማለት ነው። ያቺ ግን እዝራ የልብ ልቧን ስለነገራት በሱ ንዴት ነው እንግዲህ መጠጡን እየጠጣች የነበረ። እዝራ እንደ በፊት እሷ ያቀደችው እቅድ ወይም ደግሞ የእሷ ወሬ አልቀበል ስላላት ነው አሁን ላይ በጣም የተናደደችበት። እዝራ ተብዬው ወንድምሽ እኮ ጥርግርግ አድርጎ ሰድቦኛል፣ በሱ ንዴት ነው ትላታለች ማለት ነው። ሜርሲም እዝራ ሁሌ እንደሰደበን አይደል እንዴ? የዛሬ ምንድን ነው ልዩ ያደረገብሽ ትላታለች። እሷም ለእዝራ ያ ወፍ ዘራሽ ወንድም እዝራም አሁን ላይ ለአቤል በጣም እየተጨነቀላት ነው ያለው ማለት ነው። ምን ሆነሽ ነው እንደዚህ የተጎሳቀልሹ ስላት አቤል በጣም ተገረመችና እውነት አሳዝኜክ ነው አለችው። እንዴ ለምን አታሳዝኝም? ቆይ ለመሆኑ ተቀጠረልሽን ጠበቃ በደንብ አወራሹ አላት። አዎ አውርቼዋለሁ፣ እዚህ እንድትወጪ የሚችለውን ሁሉ አደርጋለሁ ብሎኛል አለችው። ከማ ላይ አለ የተባለ ነው አባቴ የቀጠረልሽ ይላታል። እዝራ ግን ለምንድን ነው የሁሉ እያደረግከልኝ ያለው አለችው ማለት ነው። እዝራም ያው ደግሞ እየተቀመጥኩ አይደለም የቻልኩን እያደረግኩ ነው ያለው ይላታል። እኮ አታላይ ሴት ነኝ ረሳሁ እንዴ ትለዋለች ማለት ነው። እንግዲህ ያን የእነሱ ወሬን ሰምቶ ነው እንግዲህ እሷን ሲያሰቃያት የነበረ። አሁን ላይ እውነቱ ሲገባ በጣም ተጸጽቶ እያዘነላት ነው ያለው። እኮ ያልተወደደችው ሙሽራ ነኝ እባክሽን አቤል፣ ይሄ አሁን በዚህ ሰዓት የምናወራባት ሰዓት ነው ይላታል። አቤልም አባቷን ተጠይቋለች። በጣም ናፍቆኛል እያለችው ነበረ። እሱም እንግዲህ በእሷ ምክንያት በፊትም ታማሚ ስለነበረ አሁን ላይ ሆስፒታል እንዳለ ይነግራታል።
አብልም አቶ እስክንድር እንዳይመጣ በቃ ትልፋ ብለ ንገሪልኝ እያለችው ነበረ። አሁን ላይ አባቴ ነገር እኮ ያንቺን ነገር ከሰማ አይሰማም እና ለማንኛውም መጥቶ ይጠይቅሻልና እምልሽ ምንን መታሽ ጠይቃ ታውቃለች ይላታል። እሷም እንደሰደባቻት ትነግረዋለች። እሷም በዛ ንዴት ወደ ገብቼ ተኝቼ ህልም አየሁኝ አለችው። ግን እውነት የምመስል ህልም ነው። አስቤት ሆኜ ነበረ እናቴ አቀፋኝ ስታባብለኝ ነበረ። እናቴ ስቲ መነን ማለት ነው ይላታል። አይ መነን አይደለችም ሌላ ሴት አለችው። እባክሽን እናቴ አትሂጂ በሚል አመለካከት ስመለከታት ነበረ እያለች በጣም እያለቀሰች ነው እየነገረችው የነበረ። እሷም ለዘመናት እናቷን ስትናፍቅ ነበረ። አሁን ላይ እናቷ ከካናዳ መታለች። ለዛ ነው መሰለኝ ህልሙን ያሳያት። እናም አሁን ላይ እዝራም በጣም ሀዘን ውስጥ ነው ያለው። በጣም እያዘነ ነው ያለው። ምክንያቱም እሱም ያለ እናት ነው ያደገ። አሁን ላይ አብልም የነገረችውን ከሰማ በኋላ በጣም ተጸጽተዋል። እና ውድ ቤተሰቦች የነበረን ቆይታ ይህን ይመስላል። ቀጣይ ቪዲዮ ላይ ደግሞ ምን እንደተፈጠረ ይዤላችሁ መመጣ ይሆናል። ድል ለአብል እያላችሁ በኮመንት አሳዩን።